ሰላም ጤና ይስጥልኝ ውድ ቤተሰቦች እንደናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉት። ቤተሰቦች ደግሞ ላይክ፣ ሼር በማድረግ ሐሳብና አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ። ወደ ዕለቱ የቪዲዮ ስብስብ ወስዳችኋለሁ። አጭር ሰዎች አሮጊቶች ጀነት አትገቡም ተብላችኋል። እኔ አይደለሁም ያልኩት። ሰምተን እንመለስ እስኪ። ጀነት አይገቡም ወላሂ ጥቁር ሰዎች ጀነት አይገቡም። ረበል ከዓባ አይገቡም ጀነት። ሐዲስ ላይ ተቀምጧል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገልጸውታል በሐዲስ። አሮጊቶች ጀነት አይገቡም፣ እንዲሁም ሽማግሌዎች ጀነት አይገቡም። ለምን የሚል ነገር ጭንቅላታችሁ ላይ ካረፈ አሮጊቶችና ሽማግሌዎች ዱንያ ላይ የፈለጉትን ያህል መልካም ስራ ቢሰሩ አሮጊትና ሽማግሌ ሆነው ወደ ጀነት አይገቡም። ይህ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። አሮጊት ጀነት አትገባም። አንዲት ባልቴት መጡ ነብዩ ሰለላሁ ዐለይሂ ወሰለም ጀነት እንድትገባ ዱዓ እንዲያደርጉላት ጠየቀቻቸው። ቀለዷት፣ ነብዩ ተቀለዷት ሰለላሁ ዐለይሂ ወሰለም። አሮጊት ጀነት አትገባም አሏት። አሮጊት ጀነት አትገባም አሏት። ያ ብር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአሮጊት ጀነት ብትል የለም፣ አምጣ ብር አምጣ ነው ጀነት የሚሰጥህ። የመኪና አይነት ሊሆን ይችላል። እዚህ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ጁምዓ ቀን ሁሌ ገበያ አለ። ይሄንን ይመስላል። እኔ የምላችሁ ውድ ቤተሰቦች ይሄ ነገር ወዴት እየሄደ ነው? ማለት ጀነት ለአሮጊቶች አትገባም እያሉ ነው የሚያስተምሩት። በዛ ላይ ደግሞ ገንዘብ ሊኖር ሁላ ይገባል ጀነት ለመግባት ምናምን እያሉ ነው እነዚህ ሰዎች እያስተማሩ ያሉት። የሃይማኖት አባቶች ናቸው። መስጊድ ላይ ምናምን የተለያዩ ፕሮግራሞች ላይ ነው በዚህ መልኩ ቪዲዮቸው የተያዙ ማለት ነው። እና ማለት ሁሉም ሰው ህፃን ነው የሚገባው ካል አሮጊቶች አይገቡም ካል ህፃናት ያድጋሉ። አላህን ተከትለው አላህን እያመለኩ ቀጠሉ፣ አደጉና አሮጊቶች ሆኑ። እንዴት ነው? ኧረ እንዴት ነው? እግዚአብሔርን ኧረ በስመ አብ። እስኪ ወደ ቀጣይ ቪዲዮ ልወሰዳችሁ። በህልሜ መጣ ያ ሰው። ባልሽ ጋር እያለሽ አይደለም እያለሁ አራቴ የእውነት በህልሜ ያየሁት። ከዛ ከባሌ ጋር እየኖርኩኝ የዛን የህልሜን ሰው እምነት ያጎደልኩ እስኪመስለኝ ድረስ ያ ሰው የሆነ ቀን እንደሚመጣ እንትን አልኩ። አንቺ አሁን ያለው ባልሽ ጋር ሳይሆን ቺት እያረግሽ እንደሆነ የሚሰማሽ ገና ያልመጣው ገና ያልሳልሽው ባል ላይ እኮ በግና የፈጸምኩ ይመስለኛል። ረጅም ዓመት በስዕል የሳልኩትና ከ3 ዓመት ከ4 ዓመት በፊት በህልሜ ያየሁት ሰው ነው። እሱ ሙሉ ራሱ ነው። በቃ ምን የሚቀየር ነገር የለውም። በ14 ዓመት የሳልሽው ሰው የሳልኩት ሰው ከዛ ደግሞ ከ5 ዓመት በፊት በህልሜ ያየሁት ሰው ነው። ምንም ማወጣለት ነገር አጣሁ። ምን አልሽ? ደነገጥኩ ግን ባለትዳር ነኝ። ያለኝ አማራጭ ዝምታ ነው፣ ወይም ደግሞ እግዚአብሔር ነገር ምን ያደርጋል የሚለውን ማየት ነው ያለኝ አማራጭ። ልክ እኔን ሲጠብቀኝ እንደነበረ ነገር መግባባት ፈለገ። እንዴት ጸሐፊ እንደሆንኩ እንዴት እንደምጽፍ ማዳመጥ ፈለገ። እኔን እስቲ አንብቢልኝ ይለኛል፣ ወይ ጓደኞቹ እስከሚታጠቡ ምናምን እስኪ አንብቢልኝ፣ ወይም እነሱ ከሄዱ በኋላ እሱ ቀረት ይልና እስቲ ንገሪ ምናምን ይለኛል። እስኪ ስለራስሽ ንገሪ ይለኛል፣ እሱም ስለራሱ ይነግረኛል። ይሄ ነገር እንዴት ነው? በቃ እግዚአብሔርን በጣም ለመንኩት የሆነ ዘዴ እንዲፈጥርልኝ። አንደኛ እኔ ባለትዳር ነኝ፣ ዞሮ እወጣለሁ፣ ትዳሬ አይቀጥልም የሚል እንትን አለኝ። ቢሳካም ደግሞ ትዳሬ ላይ ተስተካክዬ ልጆችን ባሳደግም ደግሞ ደስተኛ ነኝ። ግን ይሄኛው በጣም መረበስ ጀመረ። ከዛ በአጋጣሚ የስራ ቦታው የሱ ስራ ቦታ ይዘጋል። እሱ ከዛ ተነስቶ እሱ ሲፈልግ ብቻ ነው የሚደውልልኝ። ምክንያቱም ምንም ምክንያት ለሱ ማቀርበው ምክንያት ስለሌለኝ አንተ ነህ ማለትም አልችልም። ባለትዳር ነኝ፣ ነግሬዋለሁ ልጅነት መሆኔን ምንም ማድረግ ስለማልችል ያለኝ አማራጭ ዝም ብቻ ነው። ከሆነ ጊዜ በኋላ እሱ ጠፋ። በቃ የት ሄደ የት ወጣ የት ገባ በማላውቅ ሁኔታ ጠፋ። አንዳንዱ ሰው ደግሞ የምትለውን ሰምታችኋታል። በህልሟ አይተዋለች። ከዛ ደግሞ አሁን ያለችው ትዳር ውስጥ በዛ ሰውዬ ላይ ቺት እያደረገች እንደሆነ ይሰማታል ምናምን። እንዴ ይሄንን ህልሟን ካመነችው ለምን አገባች? በጣም የሚያስፈራ ነገር ነው ይሄ ጎበዝ። የሚያስቅ ነው ወይስ የሚያስፈራ? ደግሞ እኮ በአካል ተገልጾ መምጣቱ ነው ደግሞ የሚያስደነግጠው። በህልሟ ያየችው ድሪም ስታደርገው የነበረው ባል በአካል መጣ ነው። ይሄን ገቷን የምታምነው ከሆነ መጠበቅ ነበረባት ሳታገባ ማለት ነው። ይሄ ኦድ ነገር ነው ለኔ።
እስኪ እንቀጥል። እኔ በነገራችን ላይ በመዝሙር ደረጃ ከፕሮቴስታንት የመዝሙር ዝማሬ ይልቅ በተለይ ስለ ክርስቶስ በኦርቶዶክስ ቤተክርስቲያን የተሰሩ መዝሙሮች በጣም ፓወርፉል ናቸው። በጣም ለምሳሌ እነ ምንዳዬ ድሮ የሚዘምሯቸው መዝሙሮች ማለት የክርስቶስ እንዴ ፍቅር ማረከኝ በህይወቴ በዘመኔ በጣም 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 የሚነኩ በጣም እነ እንዴ ብለዋልና እኔም ስለምወደው እስቲ እንዴ መቼም ያንተ መረዳት ኃይለኛ ስለሆነ ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ ይላል። በጣም ነው ወደው ላመስግን እኔ ጌታ በጣም የነ ቴዎድሮስ ዮሴፍ ያዳነኝን አውቀዋል። በጣም በቃ ወንጌሉን ቁጭ ነው ያደርጉት እንደዚህ። አሁን ቴዲ ዮሐንስ ወንጌል ምዕራፍ 9 ቁጭ ትዝታው ስመሰክር አይኔን እንዳበራ በጣም የሚገራርሙ ሜሴጆች አሉ። የሆነ ምናምን ኦርቶዶክስን እንደዚህ ጥግም ታይዘው ሃይማኖት አይደለም። ይሄ ዝም ብሎ መድረክ ላይ ሸሽ ምናምን ከማለት በጣም በማስተዋል የሚዘመሩ መዝሙሮች ናቸው። በጣም ወዳቸዋለሁ። እሺ እንግዲህ ከፍ ያለው ትፋ ከህመሙ ሊያገግም ቢሆን ደስ ይለኛል። በነገራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በማጥላላት ጥላቻ በመዝላት የሚታወቅ ሰው ነው። ቤተክርስቲያኒቱን ሰልቧል ለብዙ ጊዜ እና አሁን ደግሞ መልሶ ከቤተክርስቲያኒቱ ያሉ ዝማሬዎችን እያደነቀ ይመጣልና ያም ሆነ ይህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተራ ወደ ጎን ብላችሁ የምታስቀምጧት አይደሉም ምናምን ማለቱ እኔ የሚገርመኝ የኛ ቤተክርስቲያን ኦርቶዶክሳዊ ተዋህዶ ቤተክርስቲያን ማለት ነው የሆኑ ሰዎች ስላደነቋት ከፍ ምትል ስላኮሰመኗት የምትኮሰመን አይነት አይደለች። ስንዱ ቤተክርስቲያን ናት። አምላኳን ታውቀዋለች፣ ጌታዋን ታውቀዋለች፣ ታመልከዋለች እና ንጹህ የሆነ አምልኮ አለ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ንጹህ የሆነ አምልኮ ማለት እንከን የሌለበት አምልኮ። ሰው እንከን ሊሆን የሚችለው የሰውየው የኃጢአት ጉድፈት ምናምን ካልሆነ፣ ለምሳሌ እኔ ክርስቶስን ሳመልክ እንከን ሊገኝብኝ ይችላል። ጣዖት ላመልክ እችላለሁ። ለምሳሌ ክርስቶስን እያመለኩ ምን አድርጌ ገንዘብ ጣዖት ሆኖብኝ፣ ዝሙት ጣዖት ሆኖብኝ፣ ኃጢአት ጣዖት ሆኖብኝ በክርስቶስና በእኔ መካከል ያለውን ፍቅር የሚጋርድ ተራራ ሊሆንብኝ ይችላል። ከዚህ ውጭ በዶክትሪንና በአስተምሮ ደረጃ ጥርት ያለች ከአምላኳ የምታደርስ ንጽት ያለች ቤተክርስቲያን ናት። ጀስት እነሱ ስላደነቋት ብቻ አይደለም እኛ የምናደንቃት። ምክንያቱም ማንን እንደምናመልክ እናውቃለን፣ እንዴት እንደምናመልክም እናውቃለን። ከራሳችን ፐርሰናሊ ከምንሰራው ኃጢአትና ጉድለት ውጭ ቤተክርስቲያኒቱን በምንም ምክንያት ብሌም የምናረጋት እንደዚህ ተሳስታለች የምትባል አይደለች። ንጽሕት ናት፣ ሰማያዊት ናት፣ በዛ ላይ ምድራዊትም ናት። ማለት ምድራዊ ህመምተኞች፣ በሽተኞች፣ በኃጢአት የታመሙ ሰማያዊ የጸደቁ ጻድቃኖ ቅዱሳኖች የክርስቶስ የራሱ የነዚህ ሁሉ ህብረት ስለሆነች ማለት ነው። እና የታመሙ ወንድሞቻችን ቢመጡና ቢያዋት ፈውስ ናት ብዬ አስባለሁ። እስኪ እንቀጥል ደግሞ ወደ ሌላ ቪዲዮአችን። ሽንት ቤትን ሲራቀቁበት እያያችሁ ነው፣ እንደ መኪና ፓርኪንግ ማለት ነው። አሁን እዚህ ጋር ሰው ሲቀመጥ ተይዟል ይላችኋል። ስንት ሰው አለ? አንድ ወንድ፣ ሴቶች ጋር ደግሞ 2 ክፍት ቦታ አለ። እዚህ ከውጭ ሆናችሁ ውስጥ የሚጠቀሙትን ትቆጣጠራላችሁ ማለት ነው። እዚህ ጋር ቆማችሁ ማን ገብቷል ማን ወጥቷል የሚለው ከዚህ ሆናችሁ ትቆጣጠራላችሁ። እንደ ሽንት ቤት ማህበራዊ ኑሮን የሚያበረታታ አለ። የሆነ በጣም ሽንት ቤት መጠቀም ፈልጋችሁ ሮጣችሁ ገብታችሁ ኳኳሽ ታርጉት ሰው አለ። ዞር በልኝ ምናምን እንደዚህ ትግባባላችሁ። አሁን ግን እሷንም ላይ ያስቀሩብን። በቃ አታወሩ፣ አትነጋገሩ። በቃ ቀይ ብድግ ሲል አረንጓዴ። እውነቱን ነው። እነዚህን አረንጓዴና ቀይ ሲግናል እያየን ሰው አለ ሰው የለም፣ እንዴት አደርክ፣ በዛውም እንዴት አደርክ፣ እንዴት ዋልክ፣ ሰላም ነው ወይ ምናምን መባባል ሊቀር ነው። በቃ ሲግናል ታያለህ፣ ትገባለህ፣ ትወጣለህና ቴክኖሎጂያ ያስቃል በጣም። እኛስ ድንግልናቸውን ጧ ያረግነውን ማን ያግባቸው? ያሳያችሁ ድንግል የሆነ ሴት ወይም ደግሞ ድንግልናዋን ለባሏ የሰጠች ሴት እና ድንግልናዋን በሐራም ስላጣች ሴት ምሳሌ ነው ማለት ነው የማሳያችሁ። ይህን ብሮስት ተመልከቱት። ይህ ብሮስት ሙሉ ነው እንደምታዩት፣ ምንም ነገር አልተነካካም። ችብሱም ዳቦም ድጃጁም እንዳለ ነው ማለት ነው። ሁሉም ነገር እሺ ነው ማለት ነው እንደምታዩት። ይሄ ድንግል የሆነ ሴት ምሳሌ ነው፣ ወይም ደግሞ ድንግልናዋን ለባሏ የሰጠች ሴት ምሳሌ ማለት ነው። ይሄንኛው ደግሞ ድንግልናዋን በሐራም ያጣች ሴት ምሳሌ ነው። ሰዎች ይሄ ቀርቦላቸው ላንተ አስተናጋጁ ይሄን ይዞልህ ቢመጣ ምንድነው የምታደርገው? እስኪ እውት
ተበልቷል፣ ድጃጁ ስጋው ተበልቷል፣ ዳቦ ብቻ ነው ያለው ማለት ነው። ሁሉም ነገር ተፈታቷል ማለት ነው። ሁሉም ነገር እንደምታዩት ተፈታቷል። አሁን ይሄን ቢያመጣልህ ምንድነው መልስህ ሊሆን የሚችለው? ተናደህ በእርግጠኝነት ባትማታ እንኳን ወስደህ ወሩረህለት ብርህን ተቀብለህ ነው የምትሄደው አይደል? ይሄ ነገር 20 ብር ነው ምናልባት ያወጣህበት ብትወው እንኳን ማለት ነው። ግን አትወውም ስለምትናደድ ማለት ነው። ግን ያን ሁሉ ጌጣጌጥ የገዛህላት ያን ሁሉ ወጪ ያወጣህባት ሚስት ትሆናለች ንጹህ ናት ብለህ ያገባሃት ሚስት በዚህ መልኩ ተነካክታ ስትመጣ ይሄ ነገር ውሻ ይልከፈው ድመት ይልከፈው ምንም የምታውቀው ነገር የለህም። ይሄ ማለት ነው ምንም የምታውቀው ነገር የለህም። ስንት ሰው እንደነካካው ምንም የምታውቀው ነገር የለም። ይሄን ተቀብለህ እንደማትበላ እንደማትወስደው ሁሉ እሷንም ይሄን ሁሉ ወጪ አውጥተህባት በዚህ መልኩ በቃ ተነካክታ ከመጣች ማድረግ ያለብህ ልክ ይሄን ለባለቤቶቹ እንደመለስከው ሁሉ እሷንም ለቤተሰቦቿ ተመልስና ልክ እንደዚህ ያልተነካካ ሙሉ የሆነ እሽግ የሆነ ነገር ፈልገህ ማግባት ወይም መብላት ትችላለህ ማለት ነው። ይሄ የሁለቱ ምሳሌ ነው። ይሄ ትምህርት አግብታችሁ እየኖራችሁ ያላችሁትን አይመለከትም። ላላገባችሁ ነው ይሄ ምሳሌ እየሰጠኋችሁ ያለው ወይም ደግሞ እንድትማሩበት የፈለግኩት ማለት ነው። ሰላም አለይኩም። እናንተዬ እንደው ማለት ለሰው ልጅ ያለ ክብር ሰው የተከበረ ፍጥረት ነውና ለሴት ልጅ በዚህ ልክ እንደዚህ ይተነተናል። እሺ ወንዱስ ድንግል ካልሆነች እሺ ድንግል እንዳትሆን ያደርጋት መቼም ወንድ ነው። ግን ያ ወንድ ደግሞ ሌላ ድንግል ነው የሚያገባው እና በዚህ ልክ የቀለለ ማብራሪያ እንዴት ሊሰጥ ይችላልና ሴት ልጅ በጣም እየተጨቆነች አይመስላችሁም? እዚህ ላይ አይራራላትም ለሴት ልጅ እግዚአብሔር። ነገሩ በዛ ቤት በኩል ያለውን ነገር አይታችሁታል። አሮጊቶች አይጸድቁም ይላል በዛኛው ቪዲዮ ራሱና ኧረ በጣም ነው የሚያስጠላው። በቃ ጭቅጭቅኝ። ከዚህ በኋላ እንደውም እዛ ቤት አልመጣም። ልብሴን አዘጋጅ ጠብቅኝ፣ እወጣልሻለሁ ከቤትሽ። ሄሎ ጓደኛው ነኝ ማዘር። አትናደዱ እሺ። ፍራንክ ሊያረጉ ፈልጎ ነው የሆነ ነገር እንደውም ሊጋብዙ ነው። ቆይ እንደውም አዳምጡናት። መከራና ችግር ተፈራርቀውብሽ የኑሮ ውጣ ውረድ አሳሩ በዝቶብሽ ያግኝቶ ማጣትን ጸበለስ ቀምሰሽ ለልጆች ስትይ ችግርን ተጋፈጥሽ እማ ችግርን ተጋፈጥሽ። ዛሬ ተደሰቺ እማማ አምላክ ሰምቶልሻል እናትዬ። ልጆችሽ ሀብቶችሽ እማማ ተስፋ ሆነውሻል እናትዬ። ማዘር የኔም ደስ ብሎኛል። እሺ እናቴዋ አንተ ያማል እንዴ? አንድ ነገር ልንገርህ፣ የእናትን ጥቅም የምትረዳው ስትሞት ነው። እሺ እናትን እንደዚህ ታወራለህ? በህይወት እያለ እናትን ጥቅም ማንም ሰው ባዳ ፊቱን ቢያዞርብህ በከፍታህም በዝቅታህም ችግር ውስጥ ብትሆን ብትታመም ብትጠቁር ብከሳ የማትተው እናት ናት። እሺ እናትን እንደዚህ አትበል። ተው በእናትህ አንተ ፈጠረህ። እስቲ አንዴ ለእናት ሞራል እስቲ ለእናት ሞራል አሁን ሙዚቃ ታክሲ ላይ ምን ችግር አለ? አረ በእናትህ እምቢናት ለእናቴ ስላልከኝሽ ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል። የእናት ፍቅር ዋጋ ከፍለሻል። ማለኒ ተካሻል። አንቺን ከማን አወዳድሬ ልኖር እንጂ ናፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ። እንግዲህ ይሄ ቪዲዮ ማለት ነው ስክሪፕትም ይሁን ሪል ነገርም ይሁን በጣም እጅግ አስተማሪ ነው። ለእናት ሊሰጣት የሚገባ ዋጋ፣ እናት ልጆቿን ለማሳደግ የምከፍለው ያን ሁሉ መስዋዕትነት፣ ውበቷ እስኪረግፍ ድረስ ማንነቷን እየራባት እየተጠማች ጫማ ማድረግ እየፈለገች ጫማ ሳታደርግ በወደቅን ቁጥር እንቅፍ ባልን ቁጥር ድንግጥ እያሉ እናቶቻችን፣ ክብር ለእናቶቻችን እውነት። እና ደግሞ እንደዚህ አይነት እናት ኖረውን እንኳ በጣም የሚያንጓጥጥ እናቱን የሚሰድ ወጣት አለ። በጣም በተለች የሆነች ኤጅ አለች፣ የሆነች ዘመን አለች። እናቶቻችን የምናንጓጥጥባት፣ እናቶቻችን የሚሉትን የማንሰማበት ምናምን፣ ምክራቸውን የማንሰማበት፣ የታዝነውን የማንፈጽምበት ምናምንና እናት ይህ አይገባትም እውነት። እናት
መከበር አለባት፣ ፍቅር ይገባታል፣ እረፍት ማድረግ አለባት፣ በልጆቿ አፎይ ማለት አለባት ምናምን እና በጣም ደስ የሚል ነው። በጣም ነው አፕሪሼት የማደርገው ይህንን ቪዲዮ የሰሩ ልጆች። እጅግ አስተማሪ ነው። ለእናቶቻችን ክብር ይገባል። እውነት እድሜና ጤና ለእናቶቻችን ይገባል። ውድ ቤተሰቦቼ የዛሬ ቪዲዮዎች እነዚህ ነበሩ። ቸር ሰንብቱ።